እመዋ እንኳን ደስ አለኝ እንኳን ደስ አለኝ እንኳን ደስ አለኝ አንደኛው ወጣ ልጅ ብርባ አንደኛው ወጣ ሰቀጣደን ጎበዝ ነው ተምሮ ሰፈነ አንደኛው ወጣ ካርዱ የታለ ካርዱማ የወደቁት የሌላ ቀን ነው የሚሰጠው ተውላ አለፍኩ አንደኛው ወጣ አልልከኝ ኦሮ እና የለቆ ስንለቀቅ በሩጫ ነው ያልኩሽ ወደ ቤት ዝጋጃ አንተን ሰምቼ ደግሞ እዚህ ሰው ማለት ዝጋጃም ልኩት እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበረ። ምን ነው አሁን ለምን ተቀላቀልሻቸው? ስማች አይደል አንድ ጨዋታ ላጫውት በ5 ሰከንድ ውስጥ 5 የዱር እንስሳት ከጠራህልኝ 1000 ብር ልሽልህ በ5 ሰከንድ እሺ ቶሎ በላ የታል በ5 ሰከንድ እኮ ነው ያልኩት 2 ነብር 3 አንበሳ ወዲያ ሰላም ነው ወንድሜ ምንድነው የሚሸተው እዚህ አካባቢ አሸተም አሬ ሰፈር ገማ ምንድነው የሚሸተው አሸተም አረ ወንድሜ ልጸዳዳበት በእናት አረ ወንድሜ ማነው ወንድሜ ምን እያረክ ነው ምን እየሰራ መኪናው ላይ ምን እያረክ ምን እያረክ ነው መኪናው ላይ ማታ አቁማችሁ ሄዳችሁ እናንተ ናችሁ እንዴ አዎ ማታ እንዳቆማችሁ ተሰቅዬ እዚህ ነው ያደርኩት እዚህ ነው መኪናው ላይ የኛ መኪና ላይ አዎ ምን ፈልገ አይ ለሊት ቃጭናችሁ ልትወጡ እንደሆነና እኛ ጫኝና ወራጆች እንዳንሰራ ልታረጉ እንደሆነ ነው እና በእንጨነስ ምን አገባና እኛንም እንሰራው እናት ላይ እኛንም እንሰራው አሁን አንተ ምንድነው እኔ ነኝ እቃው ማወርደው መጭነው ነው እያልክ ያለው ምን እንደው ስልክ ነው ጀሞን አሰልፈዋለሁ እንዳለ ደውልልኝ ምንድነው ፍላጎት ተናገርቶሽ ምንድነው ፍላጎት ተው እኛና እናንተ ከተስማማን ነገሩ መቅረፍ እንችላለን 5 ይፈልጋሉ ለሊት ሙሉ ብርድ ሲመታኝ ያደርኩት 5000 ብር እቃው ማለት 2500 አይወርድም ና ወረድ ና 500 ብር ማያወጣ እቃ ደወልኩኝ ግን ደወልኩ በኋላ ከመጡ በኋላ አይደለም ጓደኛ ጋር ትራምፕ ጋር ለምን አደውል አንገተን እንቆጣጣ አንተ ያስደውለኛ ወንድ ኮንክ ያስደውለኛ እስቲ ደውል እስቲ ና እስቲ ና ሰላው እንዳውርድ ምንድነው ያወራው ይሳል አስሉት ና ታላኪ አስለው 50 ብርም ከፍላ ስለሆነ ለሰው አንዴ ያልሰራም አሁን ሰንሰራም በደንብ ጩኸት ወለቀቀም አሁንስ አንሰራም ነው እስኪ ያከፍልሃል ዝምብለህ አሁንስ አንሰራም ነው ጩኸት ያከፍልሃል በቃ እስኪ ዝምብለህ ቁጭ ማለት አትችልም አናችን ሳስከፍ ዘርበል ራሴ ብቻ ምን አይንዲ ባመካኒክ ነው በማርበቂሪ ያደገችው እሷ ጥሩልኝ የት ያለችው ሁሉ ነገሯ ነው ስምሽ መዓዛ ነው አይደል እንዴት ጥሩ ትሸቻለሽ አትሞላፈጥብኝ ዛ አንቺ እንዴ ፊት እየነሳሻቸው ነው ቆመሽ የቀረሹ ፈከክማቲ እንዴ ማዬ አደንግጥ የኔ ልጅ የኔ ሸበላ አዋዋሏን እኮ ሊብዬ ነው ቆማ አስቀር ጊዜ እኮ አሳስባይ ነው ይሄ ጀለንጎ ሴት ቤት በኩል ይጣጋው የነፈጨለ ቀልድ እየቀለደ እንዴ ማዬ አንቺም እንደኔ ተቸግረሽ ነው በሉ ተዋወቁ በሉ እንዴ እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው በስልኳን ተቀበለ ጫምላቃ አንቺ ስልክሽ ስሉ እዚህ ሞቲቬሽናል ስፒከር እያልሽ ከምደነቁሪ እስኪ ፍቅር ነገር ሞክሪ ተደናጀኝ እዚህ አግባት ታጉን ትርክ አግብቶ ውልድ በቃ ተቃጠልን እኮ ሆ አሬ ሞላው ለሰው ሙላት ይውሰድ አየሰው እናት የት ድረስ እንደሚታገል አረ እንደው አግባና እኔንም ከሹፈርና ገላግለኝ አፈር ይሄ ካልተመቸሽ የረዳቱን ስልክ ያዡ ልጄ ነው ታክሲ አባራበኝ የኔ ወንድም ራበ ያጃጂ በየኔ ፍቅር በቃ ፒዛውን እዘዥ እኔ ደግሞ 2 ኪሎ ቁርጥ እዘዥ ስታይል አባ መጣ የኔ ቆንጆ ኖ ማን ነው ለማኙ አረ ያዘው መብራት መጥቷል ተረኛ ግቢ የኔ ያለው እንዴው ቸኩጄ ነው አስቀድመኝ እስቲ እኔ ተፈጭቶ ፍቅር ይዘናች እንግዲህ አበለልት መጥቼ ተቀመጡ ለግነድ ተለውስ የተመጣ እንግዲህ ለሰነት ነው ማለት
ባልሽ ወደ ቤት ሲመጣ ማድረግ ያለብሽ ነገሮች፣ አንደኛ መጀመሪያ አግቢስ ቆሞ ቀር ባል እንዳለሽ ለመስማት ትዘጋጃለሽ። አሎ እናት እንዴት ነሽ? ሰላም ነሽ? ሰላም ነው። ምን ነው ተበተንሽ እኮ እንደሷ ሰብሰባት አይሻልሽ? ታዲያ እኔ ተፋቀጣውላ ልምሰል እንዴ? እንደሷ የተፋቀጣውላ ልምሰል እንዴ? እንደሷ እንደዛ ነሽ እንዴ? ሁለት ሰው ነው እንደዚህ ያለን። በእናትህ ሂጂና ምግብ በቃ እንዴ። ኧረ በእግዚአብሔር ካንተ እኩል አይደል እንደ እየበላሁ ያለሁት ከሷ እኩል እየበላሁ አይደል? እና ጣውላ ምናምን ያለች ጭራሽ አበሳጨችኝ። በቃ ተይው እባክህ ንፋታ ልጆች እንዴት ናችሁ? ሰላም እንዴና አታቆኝም እንዴ? ሶስት ቦቴ አለኝ አላልኩም? የኔ ቦቴን አታውቁ? እኔ ትሬውስ የኔ ኧረ ይሄ ቁልፍ እኮ የቤት ነው። ምን ሆነ ነው እንዴ? እሺ ነኝ ሳታቁኝ አናውቅህም። እውነታችሁ ነው? አዎ አናውቅህም። ምን ወጥ ይባራ ነው እናንተ? የቤት ቁልፍ ይዞ ይበጣጥስብናል። አንቺ የቤት ቁልፍ እኮ ቤት ዛሬ ስንት ነው? ይበጣጥስብናል እንዴ? ትልቅ ሰው ነኝ። እሺ ክብር ለትልቅ ሰው ክብር ኑራችሁ። አንተ ራስህን ትልቅ ስታረጋ አይደል? ስልካችሁን ግን ሳንወስድ ስድብ አበዛችሁ ጭራሽ እኔን መስደብ። ምን ሆንክ ደግሞ? ምን ሆንክ? ኧረ እኔስ ምንም አልሆንኩ ሲሉ ሰምቼ ነው እንጂ እኔማ በምን እድል ማናቅምሶ። ወንዶች ዛሬ ሞቲቬሽን ሳይሆን ማነቃቂያ ንግግር ልናገር ነው የመጣሁት። የትኛውም አይነት ወንድ ከዛሬ በኋላ ትኩረት ማድረግ ያለበት ህይወት ላይ፣ ስራ ላይ፣ ገንዘብ ላይ፣ ቤት ላይ ነው እንጂ ቂጥ ላይ በፍጹም መሆን የለበትም። ወንድ ልጅ አይደላችሁም እንዴ? ወንድ ልጅ በርቱ። እሺ ቀጥሉ። በጣም ጥሩ ስራ ነው። መጣሁ። ሰላማችሁ መጣ ማለት ተፈራ ነገር በለቱ ሙዝ ነው ሽንኩርት ምን ነው? ከዚህ ነው አይደለም አጎቴ ባያሱቁ ሲበደር የሚከፍልልኝ ሁሉ ነገር ማድረግልኝ። አሁን ከተምጥቼ ብድር እንደምገብልኝ ሰው አጣ። በ110 ዓመት እኮ ነው ተቀጨብኝ። ምን ተቀጨ ነው? ተቋጭ እኮ ተቃጨብኝ። እኔ አይዞህ ልትቃጭብኝ ነው። እቺ በነገር ቤት በቃ የሚኖር ሰው ነው። ከሰፈሩ ጩጬ እሱ ነው። አኪለሽ 5 አለባቸው። እኔ ግን አፉ ብያቸዋለሁ። እውነት የምሬ ነው ማለት ምን ይደረጋል? ታል አዎ እሺ እንዴ ምንድነው? አንተ በሐዘን ትጨፍራለህ? እንደዚህ በጥፊ ማለት ነበር። አቆጣጥ የተነሳ መስሎኝ እኮ እንደዚህ የምበላ በየት ገባ? ሲጀመር በጥፊ ማለት ነበር። እንደዚህ ይደረጋል? እንዲማ ኮረሽ 5 ነው። አረ ፈታ በል ጨፍር። ሪሞቱን ቢያለኝ። አረ ሪሞት አይደለም እሱ ማውዝ ነው። ምን አረ እንግሊዘኛ ማላቅ መስሎሽ ነው? ማውዝ እኮ ኦድ ነው። አታውቂም? ቻርጁ ቦታ ነው መሰለኝ። ጫት ቅመው ከተፈተኑ ተማሪዎች ውስጥ አንድ የወደቀብን ጫት ቃሚ ተማሪ የለም። ሁሎችም ጫት ቃሚዎች አልፈዋል ፈተናውን ማለት ነው። አሁን ጫት ቅመው ተፈትነው ካለፉ ተማሪዎች የመጣልኝ ግጥም አለ። ግጥሙን እስኪ አቀርብላችኋለሁ። ጫት ይላል የግጥሙ ርዕስ። ማንም ቢንጫጫ ለማንም ነጭናጫ ለማንም ወላጫ እኛንተውን በርጫ በምርቃና ብልጫ ተሸልመን ዋንጫ አስመረቀን በርጫ ዘኔሽን ገደል ግባ ቴንሽን በርጫ ኤግዚቢሽን በጫት ካልኩሌሽን ኮንግራጁሌሽን በፈተና ቴንሽን መሮን ተንገሽግሸን ከጫት ላይ ፈርሸን ቸክለን ያመሸን እንደ ጃፓን ማሽን አንቺ ነሽ ጫታችን ነፃ ያወጣሽን በድቅድቅ ጨለማ ሌሊት ያስጠናሽን ኤቻርጅ ያስታቀፍሽን ማን ከፍሎ ሊጠግብ በርጫ ውለታሽን ዘኔሽን የጫት ኮርፖሬሽን በርጫ ካልኩሌሽን ኮንግራጁሌሽን